ለዚህ ነው በዚህ ፍልስፍናዊ ከትክክለኛው የሰሐቦች ጎዳና ባፈነገጠ መልኩ ሲጓዙ የነበሩ ሰዎችን አብዛኛዎቹን ታሪካቸውን ብንመለከት መጨረሻቸው ጸጸት ሆነው እናገኘዋለን። ከማ ያቆል ፈኽር ራዚ መጨረሻ አካባቢ ምን አእምሮን ማስቀደም መጨረሻው ያው መታሰር ነው። የአብዛኛዎቹ ሰዎች ደግሞ ልፋት መና ከንቱ ነው አለ። ሌላው ቀርቶ በዚህ አይነት አካሄዳችን የተነሳ ነፍሶቻችን በበድን ሰውነታችን ውስጥ በቃ ሳትመቻች ያለችበት ሁኔታ ነው ያለው፣ ተጨናንቃለች። የመጨረሻው ልፋታችን ደግሞ ከንቱ መና ነው፣ ምንም ጥቅም የሌለው መልከም መልፋት ብቻ ነው ካለ በኋላ ምን አለ? ፈለም ነስተፊድ ሚን በሕሲና ጡለ ዑምሪና አለ። ከጥናታችን ህይወታችንን ሙሉ ካሳለፍንበት ጥናታችን የተጠቀምነው ምን ቢሆን እንጂ የለም ማለት ሲዋ ጀመዕና ፊህ ቂለ ወቃሉ እከሌ እንዲህ አለ እነከሌ እንዲህ አሉ የሚል የወሬ ጋጋታ እንጂ ሌላ ምንም አልተጠቀምንም ማለት። መጨረሻ ላይ እሱም ያው አቅሳም ለዛት በሚለው መጽሐፉ ላይ ወደ ትክክለኛው አቋም እንደተመለሰ የሚያሳይ ነገር ተናግሯል። ወሃቢዎች ትላልቅ የአሻዕራ ዑለሞችን እነ ኢማሙ ራዚ፣ ጁወይኒ፣ ገዛሊ፣ አቡልሐሰን አልአሽዓሪ ጭምር ተመልሰዋል፣ ተውበት አድርገዋል ይሉናል። የእውነት ከአሻዕራ መዝሀብ እነዚህ ትላልቅ ዑለሞች ወጥተዋልን? ተውበት አድርገዋልን? በመጀመሪያ ማወቅ ያለብን በአሻዕራ መዝሀብ መሰረት ሁለት አካሄድ ነው ያለው፣ ተእዊልና ተፍዊድ። ይህን ጊዜ ታዲያ ሁለት ምርጫ ነው ያለ፣ ተእዊል ወይም ተፍዊድ፣ ተንዚህ ያደረግ። ተእዊል ተንዚህ ለማድረግ አንዱ መንገድ ነው፣ ተፍዊድም ልክ እንደዛው። ነገር ግን የተእዊልን መንገድ ይዞ የሚጓዝ ግለሰብ አንዳንድ ጊዜ ለአንዳንድ ጥያቄዎች መልስ ለማግኘት ሊቸገር ይችላል። ይህን ጊዜ ወደ ተፍዊድ ይመለሳል። ተፍዊድ ማድረግ ሰላም ያለው አካሄድ ነውና ይህ ነው እውነታው። ከዛ ውጪ ዋሃቢዮች እንደሚሉት ወደ ኢብኑ ተይሚያና መሰሎቹ እምነት ተመለሱ ለማለት አይደለም። አሽዓሪዮች የሚከተሉት ከሆኑት መዝሀብ ከሁለቱ ወደ አንደኛው አካሄድ ተመለሰ ለማለት ነው። በዚህ ድርጊቱ ከአሽዓሪይነቱ በፍጹም አልወጣም። ለምን ወደ ተፍዊድ መመለሱ አስፈለገ ተብሎ ጥያቄ ከተነሳ መልሱ የሚሆነው ለእያንዳንዱ ለሚያሻሙ አንቀጾች ትክክለኛው ፍቺ ከዚህ ይልቅ ይህ ነው መሆን ያለበት እያለ አንዱን ከአንዱ ማማረጥ ኢጅቲሃዳዊ ነው። ኢጅቲሃድ ሲያደርግ ደግሞ ወይ ትክክል ሊሆን ይችላል ላይሆንም ይችላል። ከዚህ ሁሉ ተፍዊድ ማድረጉ የተሻለ ነው በማለት ወደ ተፍዊድ ይመለሳል እንጂ ወደ ተሽቢህና ተጅሲም ገባ ለማለት አይደለም። ኢማሙ ራዚ የሚከተለውን ግጥም ገጥመዋል እየተባለ ይወራል። ባሳለፍነው የህይወታችን ዘመን ላይ ባደረግነው ጥናት እከሌ እንዲህ አለ እከሌ እንዲህ አለ እንጂ ሌላ ነገር አልሰራንም። አቅልን ማስቀደም መጨረሻው እስር ነው። በዓለም ውስጥ በአጠቃላይ የሚደረግ ልፋት ከንቱ ነው። በዚህ ንግግራቸው ምን ለማለት ነው የፈለጉት? አንድ ሰው ስለ አንድ ነገር ለማወቅ የፈለገ ጥናት ቢያደርግ መጨረሻ ላይ የነዚህን ነገር ዕውቀታቸውን ወደ አላህ ነው የሚመልሰው፣ ወይም የተሟላ ዕውቀት አይኖረውም። ሰው ነውና ለማለት ፈልገው ነው። ለምን አላህ ራሱ በቁርአን እንዲህ ብሎናል፣ ወላ يحيطون به علما፣ በእርሱም ዕውቀትን አያካብቡም። ስለዚህ ተፍዊድ ማድረግ ሰላም ያለው አካሄድ ነው፣ ተቀዳሚም ነው፣ መሰረቱም እሱ ነው። እነዚህ ሁሉ ግጥሞች የእውነት ከሳቸው ተገኝተው ከሆነ የተፈለገው ወደ ተፍዊድ ተመለሱ እንጂ ሌላ ነገር የለውም።